መቼ ቁርጠኛ እንደምትሆኑ ታውቃላችሁ? መቼ ቆራጥና ጀግና ጎበዝ እንደምትሆኑ ታውቃላችሁ? ብቸኛ ስትሆኑ፣ በቃ ብቸኛ ስትሆኑ፣ በዚህ ዓለም ላይ ማንም ሰው እንደሌላችሁ ስታስቡ፣ እና አንድ ምርጫችሁ በቃ መጎበዝና መጎበዝ ብቻ ይሆናል። በቃ ወደፊትና ወደፊት ብቻ የምትመለከቱ ትሆናላችሁ። በቃ ቆራጥ አላማ ያለው ሰው ትሆናላችሁ። ቸግሯችሁ ሄዳችሁ አበድሩኝ የምትሉት ዘመድ፣ ሰው፣ ጓደኛ ሳይኖራችሁ ሲቀር ጎበዝ ትሆናላችሁ። በቃ በጣም ግራ ገብቷችሁ የምታማክሩት ሰው፣ የኔ የምትሉት ሰው ስታጡ ጎበዝ ትሆናላችሁ። ስትታመሙ፣ ስታለቅሱ፣ የሆነ ነገር ስትሆኑ ምን ሆንክ የሚላችሁ ሰው ከጎናችሁ ስታጡ ጠንካራ ትሆናላችሁ። ይሄ ሞቲቬሽን አይደለም፣ የኔ ህይወት ነው። ማንም ሰው ታውቃላችሁ፣ ምርጫ ኖሮኝ አይደለም ግዴታ የሆነው ማለት ነው። ዘመድ፣ ጓደኛ፣ ፍቅረኛ ምናምን ብቻ ማንም ሰው ማለት ነው። እናቴ ብቻ ናት ለኔ ያለችኝ፣ እናቴ ብቻ። እሷም ቢሆን ደግሞ እድሜ ልኳን ለኔ ኖራለች፣ ለኛ ለልጆቿ ኖራለች። እሷን ማስቸገር አልፈልግም። ብፈልግም ደግሞ አቅም የለንም፣ እኛ ደሃ ነን። ቀዝራ ሰርታ ነው እናታችን ያሳደገችን። እኔ ነኝ ሰርቼ እሷን ማገዝ ያለብኝ እንጂ ከሷ ምንም ነገር አልጠብቅም። ምንም ነገር ማለት ነው። ደህንነቷን ብቻ ነው ከእናቴ የምጠብቀው። ታውቃላችሁ፣ ከእናቴ ምንም ነገር አልፈልግም። ብጠብቅም ደግሞ ከፍቅሯ ውጪ፣ ከሷ ህይወቷን ከሰጠችኝ ውጪ ምንም ነገር ማገኘው ነገር የለም። በቃ ማለት የምትዝናናበት ነገር የለም። ስለዚህ አንድና አንድ ህልምህን ብቻ አውቀህ በየት በኩል መውጣት እንዳለብህ፣ በየት በኩል መግባት እንዳለብህ ብቻ ቀጥታ የምታየው ፊት ለፊት ነው። በቃ ጀግና የሆንኩት እኔ፣ ቆራጥ የሆንኩት ወደፊት እየሄድኩኝ ያለሁት ከኋላዬ ማንም አይዞሽ በርቺ ጠንክር የሚለኝ ሰው ስለሌለ ነው። ስለዚህ ብቸኝነት እንድትወስኑ ያደርጋችኋል። ብቸኝነት ወደፊት እንድትሄዱ ያደርጋችኋል። ብቸኝነት በቃ ጠንካራ እንድትሆኑ ያደርጋችኋል። ብቸኝነት ሁሉ ነገር ነው። ብቸኝነት በጣም ብዙ ነገር ያስተምራችኋል። ብትወድቁ ብትነሱ፣ ብትታመሙ ባትታመሙ፣ ብትቸገሩ ባትቸገሩ፣ ብታለቅሱ ብትስቁ፣ ማንም ሰው ከጎናችሁ ከሌለ ትነሳላችሁ። በቃ እንደገና ደግሞ ውድቀታችሁን በዛው ልክ ከጎናችሁ ውድቀታችሁን የሚፈልግ ሰው ካለ ከጎናችሁ እናንተን ለመጣል የእናንተ ጉብዝና፣ የእናንተ ተነሳሽነት፣ የእናንተ ለውጥን ፈላጊነት በየቀኑ የምትደክሙበት ነገር ለዛ ሰው ያ ሰው የእናንተ ውድቀት የሚመኝ ሆኖ እናንተ ግን ስታውቁ ማለት ነው ያንን ሰው ለመብለጥ ያንን ሰው ጠንካራ ሆናችሁ ለማሳየት የምታደርጉት ነገር። እኔ አንዳንዴ የህይወት ታሪኬ ብነግራችሁ ማለት ነው እመቤቴን እዚህ ሚዲያ ላይ ሰው መጥቶ ስለሳቀ፣ ሰው መጥቶ ስለተጫወተ፣ ሰው መጥቶ እንደዚህ በቃ ደስተኛ ሆኖ መስሎ ስለሚኖር ሁሉ ደስተኛ አይደለም። ገብታችኋል? ስለዚህ በቃ ብቸኝነት ለስኬት ያነሳሳችኋል። ከዛ ነገር ለመውጣት፣ ከብቸኝነት ለመውጣት፣ ከድህነት ለመውጣት፣ ከጓደኛ በታች ላለመሆን፣ ቤተሰብን ለማስደሰት፣ የራስን ህይወት ለመምራት፣ በቃ ከሁሉም በላይ ለመሆን ድህነት፣ ብቸኝነት፣ ሰው ማጣት ሁሉ ነገር ተደማምሮ ጎበዝ እንድትሆኑ ያደርጋቸዋል። እኔ አሁን ላይ ያለውበት ሁኔታ ትናንትና ላይ ብቸኛ ስለሆንኩኝ ነው። በቃ ሁሉን ነገር እኔ ያላሳለፍኩት ነገር የለኝም። ግን ያንን ነገር ወደኋላ ዞር ብዬ ሳስበው በቃ ፈጣሪ ከኔ ጋር ስለሆነ ነው ብዬ ነው ማስበው። እና አንዳንድ ሳስበው ብቸኝነት ጥሩ ነው። ብቸኝነት ጥሩ ነው።
ድህነትም ጥሩ ነው ማለት ለጊዜው ሲሆን፣ ድህነት ባይኖር ኖሮ፣ ብቸኝነት ባይኖር ኖሮ፣ መገፋት ባይኖር ኖሮ ለለውጥ አንተጋም ነበረ። ለለውጥ ከስደት ከሀገራችን አንወጣም ነበረ ማለት ነው። ለመለወጥ አናስብም ነበር ብንንደላቀቅ። በቃ ምን ብዬ ልንገራችሁ። ስለዚህ መውደቃችሁን፣ መሸነፋችሁን፣ መገፋታችሁን፣ ድህነታችሁን አትጥሉት። በተለይ መገፋትን አትጥሉ በሰዎች ዘንድ፣ ብቸኝነትንም አትጥሉ። በቃ ለምን ሰው ሸሸኝ፣ ለምን ሰው ራቀኝ፣ ለምን ሰዎች ይሰድቡኛል፣ ለምን ይተቹኛል፣ ለምን ከሰው በታች ሆንኩኝ። ሁሉም ነገር ቢሆን ፈጣሪ ቀን አለው ለሁሉም ነገር ቢሆን ማለት ነው። ስለዚህ እኔ በዚህ ሁሉ ስቴፕ የተማርኩት ነገር ቢኖር የሰው ልጅ ትዕግስት የሚባል ነገር ሊኖረው ይገባል። ለሁላችንም ማለት ነው ትዕግስት ይኖራል። እግዚአብሔር ቀን አለው። ዝም ብዬ ቁጭ ብዬ ሳስበው አንዳንዴ የኔ ህይወት በራሱ መጽሐፍ ነው የሚመስለኝ። ማለት መጽሐፍ ይወጣዋል በእርግጠኝነት ማለት ነው። እና ብቻ ብዙ ነገሮች እግዚአብሔር እድሜ ጤና ሰጥቶን ብቻ ከስደት ከቅጥር ህይወት ወጥቼ የህይወት ተሞክሮዬን የማካፍልበት ቀን ነው የሚናፍቀኝ። ማስበው በቃ ሁሉንም ያስተምራል ብዬ ማስበው ማለት ነው። እና ፈጣሪ ሆይ ከስደት ከቅጥር ህይወት አውጥቶን የእናቴን ህይወት ደግሞ ለውጬ የራሴንም ህይወት ለውጬ ማስበው ስኬቴ ላይ ደርሼ እንደዚህ እኮ አሳልፌ ነበረ፣ እንደዚህ እኮ ሆኜ ነበር ብዬ ሳላወራ አልቀርም። እናቴ ቅድስት ኪዳነ ምሕረት ደግሞ ተረዳኛለች። ሁላችሁም ጸሎት አድርጉ፣ ቢበዛም ቢያንስም ማለት ነው። ፈጣሪ ሆይ ለሀገር ያብቃኝ እያላችሁ። ስለዚህ የምልላችሁ ፈልጌ ነው፣ አሁን ያላችሁበትን ሁኔታ አታማሩት። በቃ አናማር፣ አሜን ብለን መቀበል ነው። ምክንያቱም አሁን ስደት ላይ ልንሆን እንችላለን፣ የቅጥር ህይወት ላይ ልንሆን እንችላለን፣ የተለያዩ አስቸጋሪ ሁኔታ ላይ ልንሆን እንችላለን። ግን አሁን ያለንበት ሁኔታ ከአመታት በፊት አስበነው ነበር፣ ልንደርስበት ልንፈልገነው ነው። ይህን ነገር ስደት ላይ ብንሆን አሁን ስደትን ፈልገነው ነው የመጣነው፣ ልንለወጥበት አይደል? ግን ስደት ላይ ስንመጣ እንደምንፈልገው ላልሆን እንችላለን፣ ላይሆንልን ይችላል፣ ላይመቸን ይችላል፣ ብዙ ነገር ሊገጥመን ይችላል። ግን ያንን ነገር ደግሞ አምላኬው ጤና ስለሰጠኸኝ አይደለ? በቃ ከሰዎች እኩል ስለሆንኩኝ አይደለ? ስለዚህ አሁን ላይ እኛ ያለንበትን ሁኔታ ደግሞ የሚመኙ ሰዎች አሉ፣ አልጋ ላይ ቁጭ ብለው በበሽታ እየተሰቃዩ ብዙ ነገሮች ማለት ነው። ስለዚህ እኛ ያለንበትን ሁኔታ እናመስግን፣ ትዕግስት ይስጠን ፈጣሪ። እናቴ ኪዳነ ምሕረት ትርዳን ሁላችንም ማለት ነውና የማያልፍ ነገር የለም። በጣም ብዙ ነገር ያልፋል። አሁንም ያለንበት ሁኔታ ያልፋል። እሺ እና በርቱ፣ እሺ እንጠንክር፣ እንበርታ። ሁሌም ወደፊት ተስፋ መቁረጥ የሚባል ነገር በህይወታችሁ ውስጥ እንዳንቆርጥ